እስልምና በጣም የሚገርም ዲን ነው። ማንም ሰው ተነስቶ የፈለገውን ማለት አያስችልም። it's already blocked ማለት እንትን ነው በቃ ተጠናቋል። መስፈርቱ ግልጽ ነው። الذين آمنوا وكانوا يتقون ነው። እንዲህ ታየኝ ብሎ እምነቱ ውስጥ የሆነ ነገር መጨመር አይቻልም። ሱብሃንአላህ ይገርታል። ትልልቅ የተሰውፍ ዓለም ላይ ይሄን ልብን ማጽዳት ላይ በጣም ትልቅ ቦታ ያላቸው ኢማም ሰርህንዲ የሚባሉ የህንድ ትልቅ በተሰውፍ ትልቅ ደረጃ ደርሰዋል የሚባሉ ትልቅ ዓሊም ነበሩና እኒ ሼክ ምንድነው የጻፉት? አንድ ሰው የአላህ ወዳጅ ሆኖ حتى كرامات الأولياء حق ነው ምንም ጥርጥር የለም። አላህ ለባሮቹ የሚሰጠው ኑር አለ፣ ሽልማት አለ ወደ አላህ በመቃረብ ግን እኚህ ሰው ምን ይላሉ መሰለ? በራስን በማጽዳት ወደ አላህ በመቃረብ ሂደት ውስጥ ጡፉላ ላይ ወይም ህፃንነት ላይ ላሉ ማበረታቻ ነው አላህ የሚሰጣቸው፣ ግብ አይደለም አሉ። ከዛ በላይ ነው ጉዳዩ፣ ከከራማም በላይ ነው። ከራማ አላህ የሚሰጠው አንድን ሰው ሰባት እንዲኖረው እንዲጸና ነው አሉ። ዒባዳ ሲያደርግ አንድ ሰው ግቡ ያ መሆን የለበትም አሉ። ግቡ ጣዓት አላህን መታዘዝ ነው። ያ ነው ትልቁ ከራማ፣ ያ ነው ትልቁ ክብር። አላህን በመገዛት ሂደት ውስጥ ግን ሊያጸናቸው ባሮቹን አላህ ኑር ይለቅላቸዋል።